አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀዋይ እንዴት ናችሁ? ሰላም ናችሁ? እንዴት ዋላችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አህለን ወሰህለን ብያለሁ። አዲስ የምትመጡ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነባሮችም አህለን ላይክ፣ ሼር አድርጉ ማለት ነው። ኢንሻአላህ አዲስ የምትመጡ ቪዲዮ አጫውቱ ማለት ነው። ሰቢ እየፈረሰ በጥብጦኛልና ኢንሻአላህ በቅንነት ቢያንስ 3 ደቂቃ 4 ደቂቃ አጫውታችሁ ቤተሰብ ሆኖ ማለት ነው። እየፈረሰ ከምር በጣም ነው የበጠበጠኝ እና ኢንሻአላህ በቅንነት ስበሳችን እንተሳሰብ። ቅድሚያ ለአቂዳ 76 ክፍል 76 ይዤ መጥቻለሁ። ኢንሻአላህ መልስ ነው ይዤ የመጣሁት። መልስ 1 በተለይ በሸሪዓ የማይፈቀድ ተወሱል የነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸውን ትክክለኛውን ሐዲስ ያለ ትርጉማቸው በመጠምዘዝ ይቻላል ብለው ለመረጃነት የሚያቀርቧቸው እያየን ነው ይላል። እውነት ማለት ነው። መልስ 2 ይህ ስህተት ነው እያልን ነው። መስተካከል አለበት። በዚህ መልኩ አይደለም ሰሃቦች የተመለከቱት። የእውቀት ባለቤቶች በዚህ ልክ አይደለም የተረዱት። በትናንትናው ደርሳችን የዑመር ሐዲስን አይተናል ይላል። እውነት ማለት ነው። መልስ 3 የነብዩ ሰለላሁ ዐለይሂ ወሰለም አጎት አባስ ተወሱል እንዲያደርጉላቸው መጠየቃችን ተምረናል። እዚህ ላይ ዑመር ፍላጎታቸው አባስ ኢብኑ ሙጠሊብ ባላቸው ደረጃ ባላቸው ክርክር የነብዩ ሰለላሁ ዐለይሂ ወሰለም እህት በመሆናቸው በደረጃቸው አይደለም በዛታቸው አይደለም ተወሱል ያደረጉ በዱዓቸው ነው ይላል። እውነት ማለት ነው። መልስ 4 ሌላው ሁለተኛው ማመንታቻ ዛሬ የምናየው ሐዲስ የኡስማን ኢብኑ ሁነይፊ ይህ ሐዲስ ትርሚዚ ላይ የተዘገበ ኢማሙ አህመድ የዘገቡት በይሃቂላ የተዘገበ ሐዲስ ነው። ሐዲሱም ሰሂህ ተብሏል ማለት ነው። ሐዲሱም ሰሂህ ተብሏል ማለት ነው ይላል። እውነት ማለት ነው። መልስ 5 ኡስማን ኢብኑ ሁነይፍ ምን ይላል? አንድ አይኑን የታመመ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ብሎ አላቸው፣ ዳዕዋ አርጉልኝ አላህ አፍያዬን እንዲያገኝ ዳዕዋ አድርጉልኝ አላቸው ይላል። እውነት ማለት ነው። መልስ 6 ይህ ሐዲስ የሚያሳየን በነብዩ ሰለላሁ ዐለይሂ ወሰለም ክብር ተወሱል ማድረግ ይቻላል። በደጋጎች፣ በሷሊሆች፣ በነቢያቶች
ክብረ በዛታቸው አላህ ዘንድ ባላቸው ደረጃ ተወሱል ማድረግ ይቻላል የሚል የተሳሳተ ግንዛቤ ይዘው ነው የሚያምታቱት ማለት ነው ይላል። እውነት ማለት ነው። መልስ 7 ይህ አይን ስውረ ሰው ከነብዩ ሰለላሁ ዐለይሂ ወሰለም የፈለገው ምንድን ነው? ዳዕዋ እንዲያደርጉለት ነው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ከፈለክ አላህን እማጽንልሃለሁ ከፈለክ ደግሞ ሰብር ታደርጋለህ አሉ ይለናል። እውነት ማለት ነው። መልስ 8 ዋናው ተጠያቂው አላህ ሱብሃነ ወተዓላ አይደለም። ሐሰት ዋናው ተጠያቂው አላህ ሱብሃነ ወተዓላ ነው። መልስ 9 በነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ በረከት አላህ አይኑን መለሰለት ማለት ነው። ይህ ሐዲስ በይሃቂ ደላኢሉ ኑቡዋ በተባለው ኪታባቸው ዘግበውታል ማለት ነው ይላል። እውነት ማለት ነው። መልስ 10 ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰለላሁ ዐለይሂ ወሰለም የሰው ልጅ የሞተ ጊዜ ስራውን ሙሉ በሙሉ ይቆረጣል አሉ። ሶስት ነገር ሲቀር አንቡኛው አንደኛው እንደ ማለት ነው። ሰደቃ ቱልጃሪ ሁለተኛው የሚጠቀሙበት እውቀት ነው ይላል። እውነት ማለት ነው። ሶስተኛው ሳሊህ የሆነ ልጆ ዳዕዋ የሚያደርግላቸው ይልና አልገባኝም መሰለኝ። ሶስተኛው ሳሊህ የሆነ ልጆ ዱዓ የሚያደርግላቸው ነው መሰለኝ። እርግጠኛ አይደለሁም ይላል። እውነት ኢንሻአላህ ብቻ ትንሽ የተወለጋገርኩ ነው ያነበብኩት። እናንተም አንብቡ ማለት ነው። ያው ትንሽ ጽሑፏን ሳንስ ያለ ስለሆነ ብዙም እንትን አይልም። ኢንሻአላህ እንደዚህ ማንበብ ትችላላችሁ። ያው ትንሽ የተወለጋገደ ስለሆነ ጥያቄ 10 ጥያቄ 9 ጥያቄ 8 ጥያቄ 7 ይታያል። አንብቡ ኢንሻአላህ። ጥያቄ 6 ጥያቄ 5 ጥያቄ 4 ትንሽ ጽሑፉ ረዘም ያለ ነው። ኢንሻአላህ እንደዚህ እንድታነቡት
ጥያቄ 6 ጥያቄ 5 ጥያቄ 4 ጥያቄ 3 ጥያቄ 2 ጥያቄ 1 ናዶቼ እንደዚህ ሁሉንም ያሳየኋቸው ይመስለኛል። በደንብ ይታያል። ኢንሻአላህ አይታችሁ የምትጠቀሙበት አላህ ያርጋችሁ። ኢንሻአላህ ሁላችንም እና ላይክ ሸር እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ።